ልጆ 100 ብር ቢያገኝ ወዲያውኑ ያጠፋዋል ወይንስ ገንዘብ ስለምን እንደሆነ ገና አልገባውም? ሰላም፣ እንኳን ወደ ወላጅ ስልት በሰላም መጡ። ዛሬ ልጆች ገንዘብን እንዴት እንደሚረዱ በሳይንስ ተደግፎ እንዲሁም በተለያየ የኢኮኖሚ ሁኔታ ውስጥ ላሉ ልጆች በትክክል እንዴት ማስተማር እንደምንችል እናያለን። ስለዚህ እስከ መጨረሻው አብራችሁ ይቆዩ። በመጀመሪያ ሳይንሱ ምን ይላል የሚለውን እንይ። ብዙ ወላጆች ልጄ ገና ትንሽ ስለሆነ ስለ ገንዘብ ማወቅ የለበትም ብለው ያስባሉ። ጥናቶች ግን የተለየ ሐሳብ አላቸው። በካምብሪጅ ዩኒቨርሲቲ የተደረገ ጥናት እንደሚያሳየው የልጆች የገንዘብ ልምምድ በ7 ዓመት አካባቢ ይመሰረታል። ይህ ማለት ልጆ ወደ ትምህርት ቤት ከመግባቱ በፊት አእምሮ ውስጥ ቁልፍ የገንዘብ ልማዶች እየተያዙ ይመጣሉ ማለት ነው። ይህ የሚሆነው ደግሞ ልጆች ራስን መቆጣጠር፣ ደስታን ማቆየትን ገና እያዳበሩ ስለሆነ ነው። ገንዘብ ላይ ቀደም ብሎ ትምህርት መስጠት ራስን መቆጣጠርን በቀጥታ ያስተምራል። ዲሌድ ግራቲፊኬሽን የምንለው ምንድን ነው? ይህንን ለማስረዳት በጣም ታዋቂ ወደ ሆነው ጥናት እንሂድ። ዘ ማርሽሜሎ ቲዮሪ። የማርሽሜሎ ሙከራ ወይም ጥናት በ1960ዎቹ መገባደጃ ላይ በሳይኮሎጂስት ዋልተር ሚሼል የተመራ ሙከራ ነው። ተመራማሪው እድሜያቸው ከ4 እስከ 6 ለሆኑ ህፃናት ፊት ለፊት አንድ ማርሽሜሎ ወይንም ጣፋጭ ያስቀምጣል። ልጆቹ 2 ምርጫ ተሰጣቸው። ጣፋጩን ወዲያውኑ መብላት ወይንም ተመራማሪው እስከሚመለስ ድረስ ለ15 ደቂቃ ታግሰው በመቆየት 2 ተጨማሪ ማርሽሜሎ ወይንም ጣፋጭ ማግኘት። ህፃናቱ ላለመብላት ሲሉ አይኖቻቸውን ይሸፍኑ ነበር፣ ይዘፍኑ ነበር ወይንም ከጠረጴዛው ዞር ይሉ ነበር። ራሳቸውን የመቆጣጠሪያ ዘዴዎችን ይፈጥሩ ነበር። መጀመሪያ ላይ የተደረጉ ጥናቶች እንደሚያሳዩት ታግሰው የቆዩት ህፃናት በእድሜያቸው ሲያድጉ የተሻለ የትምህርት ውጤት፣ ዝቅተኛ የሰውነት ክብደት እንዲሁም የተሳካ የህይወት ጉዞ ነበራቸው። ዘመናዊው ትችቶች ግን በአሁን ጊዜ ያሉ የስነ ልቦና ባለሙያዎች ሙከራው የሰውን የውስጥ ጥንካሬ ብቻ የማይለካ መሆኑን ይገልጻሉ። ሰፋ ያሉ ጥናቶች እንደሚያሳዩት ህፃናቱ ታግሶ መቆየታቸው ከቤተሰባቸው የኢኮኖሚ አቅምና የኑሮ ደረጃ ጋር በቀጥታ ያገናኙታል። ልጆቹ ማርሽሜሎውን ወይንም ጣፋጩን ወዲያውኑ የሚበሉት የውስጥ ጥንካሬ ስለሌላቸው ሳይሆን ተመራማሪው ሁለተኛው ማርሽሜሎውን ወይም ጣፋጩን ይዞ ይመለሳል የሚለውን ባለማመናቸው ሊሆን ይችላል ይላሉ። ፍላጎታቸውን በሚፈልጉት ጊዜ በሚሟሉላቸው ቤተሰቦች ያደጉ ልጆች በቀላሉ መታገስ ይችላሉ። ነገር ግን ነገሮች በማይገመቱበት ወይንም እጥረት ባለበት አካባቢ ያደጉ ልጆች ያገኙትን አጋጣሚ ወዲያውኑ መጠቀምን ይመርጣሉ። ይህም ለነሱ ፍጹም ምክንያታዊ ውሳኔ ነው። ለምን ይሄ ለኛ አስፈላጊ ነው? ምክንያቱም ልጅ ገንዘብ መቆጠብ አልቻለም ብለን ከመፍረድ ይልቅ ልጆችን ገንዘብ ላይ ያላቸውን እምነት እና ወጥነት ምን ያህል እንደሆነ መጠየቅ ይኖርብናል። ልጅ ስትቆይ ብዙ የሚለውን የሚመርጠው ቆይቶ ብዙ እንደሚያገኝ ሲያምን ብቻ ነው። ይህ እምነት ደግሞ የሚገነባው ወላጅ በሚያሳየው ወጥነት ወይንም ቃልን ከመጠበቅ ጋር ተያይዞ ነው። በእድሜ ደረጃ ምን ማስተማር እንችላለን? ከ3 ዓመት እስከ 5 ዓመት አዌርነስ ወይንም ማሳወቅን ብቻ። ገንዘብ ነገሮችን ለመግዛት እንደሚያስፈልግ ማወቅ። ገና ዋጋን ሙሉ በሙሉ አይረዱትም። ነገር ግን ገንዘብ የሚገኘው በስራ እንደሆነ በቀላሉ ማስተዋወቅ። ለምሳሌ ገበያ ውስጥ አብረውት እንዲሄድ መፍቀድ። ይህንን ለመግዛት ገንዘብ እንከፍላለን ብሎ መንገር። አልፎ አልፎ ራሱ ሱቅ ውስጥ እንዲከፍል መፍቀድ። ምን ያህል የሚለው ትንሽ ገንዘብ፣ አልፎ አልፎ የገንዘብ ንክኪ ብቻ በቂ ነው። ከ6 ዓመት እስከ 9 ዓመት ወሳኝ የሆኑ የገንዘብ ማኔጅመንትን፣ መቆጠብን እንዲሁም ምርጫን ማስተማር። እዚህ ላይ ነው የ3 ሳጥን ሜተድን የምንጠቀመው። መቆጠብን፣ መጠቀምንና ማካፈልን የሚሉ 3 ሳጥኖች አዘጋጅተን በላዩ ላይ መለጠፍ። በሳምንት ውስጥ የተወሰነ ክፍያ በመስጠት ምርጫ እንዲያደርጉ እድልን መስጠት።
ደስታን ማቆየትን ወይንም ዲሌድ ግራቲፊኬሽን የምንለውን በተግባር ማስተማር። አሁን ትንሽ ነገር ትገዛለህ ወይንስ ቆጥበህ ነገ ትልቅ ነገር ትገዛለህ? እዚህ ላይ ከላይ የተነጋገርነው የጣፋጩ ወይም የማርሽሜሎ ትምህርት በተግባር ልታስተውሉት ይገባል። ቃል የገባችሁትን ሁልጊዜ ጠብቁ። ልጆ ብቆ ይከፈለኛል የሚለውን እምነት እንዲገነባ ትንንሽ የመግዛት ውሳኔዎችን ራሳቸው እንዲወስኑና ከስህተታቸው እንዲማሩ መፍቀድ ይኖርብናል። ስለዚህ ለልጆቻችን ትንንሽ ስራዎችን፣ ጠረጴዛ መወልወል ወይ ደግሞ ቀለል ያሉ ነገሮችን እንዲከውኑ በማድረግ በሳምንት የተወሰነ ገንዘብ በመስጠት በሶስቱ ሳጥን ውስጥ ከፋፍለው እንዲያስቀምጡ ማድረግ። በመቀጠልም በአንዱ ሳጥን ውስጥ መቆጠብን፣ በአንዱ ሳጥን ውስጥ ደግሞ አስፈላጊ ለሆነ ነገር መጠቀምን፣ በሶስተኛው ሳጥን ደግሞ ለሚያስፈልገው ሰው ማካፈልን እንዲማሩ የመስጠት ሳጥን ብለው ሰይመው በሱ ውስጥ እንዲያስቀምጥ ማድረግ። በመቀጠልም በወር ውስጥ ያጠራቀመው ገንዘብ በሰጡት ሳጥን ውስጥ በስርዓት ካስቀመጠ የተወሰነ ነገር ጨምረው የሚያስፈልገውን እንደሚገዙለት ቃል መግባት። በገቡት ቃል መሰረት ደግሞ ያሉትን መፈጸም። ከ10 እስከ 13 ዓመት ስለ በጀት ወይንም ኃላፊነት ማስተማር፣ ቀለል ያሉ በጀቶችን እንዲያወጡ መርዳት፣ ፍላጎታቸውንና መሰረታዊ ነገርን መለየትን ማስተማር፣ የገንዘብ ክፍያቸውን ቀስ በቀስ መጨመር፣ ለንጽጽር ግዢ ማበረታታትን፣ ለአንድ ግብ መቆጠብን ማስተማርን። ለምሳሌ ብስክሌት ለመግዛት ምን ያህል ያስፈልግሃል? ይህን ያህል ከቆጠብክ እኔ እጨምርልሃለሁ። በዚህ መልኩ ቁጠባን ማበረታታት ይችላሉ። ከ14 እስከ 18 ዓመት ትክክለኛውን በዓለም ላይ ያለውን የገንዘብን ክህሎትን ማስተማር፣ ባንክ አካውንት ወይንም የስልክ ገንዘብን እንደ ቴሌብር እንዴት እንደሚሰራ ማስተዋወቅ ወይም ማስተማር፣ በራሳቸው እንዲያስተዳድሩ መፍቀድ፣ ገንዘብ ከጊዜ ጋር እንዴት እንደሚያድግ በምሳሌ ማስረዳት፣ ውሳኔዎችንም በራሳቸው እንዲያደርጉ ማበረታታት እና በጥበብ ማውጣትን ወይም መጠቀምን፣ ብልህ ምርጫዎችን ማድረግን ማስተማር። ከላይ ስለ ማርሽሜሎ ወይንም ስለ ጣፋጩ ያየነው ጥናት የተነጋገርነውን ማስተዋል ይኖርብናል። ልጆች ወደፊት የሚያምኑት ዙሪያቸው ወጥነት ባለው ሁኔታ ላይ ሲሆን ነው። ልጆች በአስቸጋሪ ወይም ባልተረጋጋ ኢኮኖሚ ውስጥ እያደጉ ከሆነ ለምን አትታገስም ብሎ መፍረድ ትክክል አይደለም። ይልቅ የሚያስፈልገውን የተረጋጋ የሚተነበይ አካባቢን መፍጠር ወይም መገንባት ተገቢ ነው። ያኔ ነው ልጆ በተፈጥሮ መቆጠብን የሚማረው። ወላጆች የሚያደርጓቸውን ስህተቶች እነዚህ ጥሩ ሐሳብ ቢመስሉ ብዙ ጊዜ ይጎዱታል። ገንዘብን ታቡ ማድረግ። ልጅ ስለ ገንዘብ ሲጠይቅ አንተ ገና ትንሽ ልጅ ነህ በማለት ልጅ ወደፊት የገንዘብ ፍርሃት እንዲያድርበት ያደርገዋል። ሁለተኛ፣ ሁሉንም ነገር መግዛት። ዲሌት ግራቲፊኬሽን ወይንም ደስታን ማዘግየት እንዳይማር ያደርገዋል። ልጅን ከየትኛውም ውድቀት አለማዳን ይሻላል። ካልሆነ ውሳኔ መውሰድ ልምድ አያገኝም። ገንዘብን ማስተማር ስለ ቁጥር ወይም ሀብት ብቻ አይደለም። ስለ ትዕግስት፣ ስለ ውሳኔና ስለ ዋጋ ነው። ልጆ ነገ የሚያምንበት ዓለም ዛሬ በእርሶ ወጥነት ይገነባል። እናንተ ልጆቻችሁ ገንዘብን እንዲማሩ ምን ታደርጋላችሁ? በኮመንት ያጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌላ ወላጅ ያጋሩ። በቀጣይ እስከምንገናኝ ቸር ይቆዩን።